ሰላም ይብዛላችሁ ቤተሰቦቼ እንዴት አላችሁ? ተስፋ ነኝ ከባራቴክ። ዛሬ በአዲስ ዩኤስዲቲ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ይህን ቪዲዮ የምታዩትና ለባራቴክ የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እና የደውል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ሲሆን የዚህንም ሳይት ሊንክ ደግሞ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ሊንኩን ስትጫኑ ሲከፍት እንደዚህ ነው። ትመጡና እዚች ጋር ኢሜይላችሁን ታስገባላችሁ። 6 እና ከ6 ካራክተር በላይ ያለው ፓስወርዳችሁን ታስገቡና ከላይ ያስገባችሁትን ፓስወርድ በድጋሚ እዚህ ጋር በማስገባት ከዛ ሪጂስተር የምትለውን በመጫን በቀላሉ ምዝገባችሁን ታጠናቅቃላችሁ። ምዝገባችንን እንዳጠናቀቅን ወደ ዳሽቦርዱ ስንገባ ይህን ይመስላል። ስለ ሳይቱ አንዳንድ ማስረጃዎችን ታገኛላችሁ። እንዲሁም ደግሞ የተለያዩ ክሪፕቶ ከረንሲዎች ዋጋቸውንና እንዲሁም እዚህ ጋር ደግሞ ከዚህ ሳይት ገንዘባቸውን ወጪ ያደረጉትን እናያለን። አሁን እንመጣና የምትለዋን አንድ ጊዜ ስንጫናት ሬጂስተር ስናደርግ የሚሰጠንን 5000 ዩኤስዲቲ እናገኛለን። ይሄን 5000 ዩኤስዲቲ ወጪ ማድረግ ባንችልም እዚህ ላይ ግን ስንት ኢንቨስት እያደረግን ደግሞ ስንት እናገኛለን በየቀኑ የሚለው ለማየት እዚህ ጋር እንመጣና ኳንቲፋይ የምትለዋን አንድ ጊዜ እንጫናታለን። እሷን ስንጫናት ያሉትን ፓኬጆች በሙሉ እናያለን። ስንመዘገብ ቪአይፒ 0 ነን፣ ምንም አናገኝም። እሱን እናልፈውና ከቪአይፒ 1 ጀምረን እናያለን። ቪአይፒ 1 ላይ 12 እና ከ12 ዩኤስዲቲ ጀምሮ ኢንቨስት በማድረግ በየቀኑ 20% ማግኘት እንችላለን። ልክ ቪአይፒ 2 ጋር ስንመጣ ደግሞ 100 እና ከ100 ዩኤስዲቲ ጀምረን ኢንቨስት በማድረግ በየቀኑ 20.8% ወጪ ማድረግ እንችላለን። ልክ ቪአይፒ 3 ጋር ስንመጣ ከኛ የሚጠበቀው 600 እና ከ600 ዩኤስዲቲ በላይ ኢንቨስት በማድረግ በየቀኑ 21.8 ዩኤስዲቲ ወጪ እናደርጋለን። እንደዚህ እያልን ስንወርድ የተለያዩ ቪአይፒ 5፣ 6፣ 7፣ 8 ይልና ስንወርድ የሳይት የመጨረሻውና ከፍተኛው ቪአይፒ 10 ነው። እሱን ለማስከፈት ከኛ 500 ሺህ እና ከዛ በላይ ዩኤስዲቲ ኢንቨስት እናደርጋለን። በየቀኑ 45.1% ደግሞ ወጪ ማድረግ እንችላለን። እኔ ፋይናንሻል አድቫይዘር ወይ ደግሞ የፋይናንስ አማካሪ አይደለሁም። ስለዚህ ሳይት ዲቴል ማወቅ ከፈለጋችሁ የራሳችሁን ጥናት ማድረግ ትችላላችሁ። እኔ ግን ቪአይፒ 1 ላይ 12 ዩኤስዲቲ ዲፖዚት ላርግና 20.10% ደግሞ ወጪ ላርግ። እሱን ለማድረግ ቀጥታ ወደ ሆም ነው ተመልሰን የምንመጣው። ልክ ሆም ጋር ከመጣም በኋላ እዚች ጋር እንደምታዩት ሪቻርጅ ምትላለች። እሷን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ሪቻርጅ ልናደርግ የምንችልባቸው አማራጮች አሉ። ዩኤስዲቲ TRC20፣ TRX፣ ዩኤስዲቲ BIP20 BNB እና ዩኤስዲሲ BIP20 አለ። እኔ ዩኤስዲቲ TRC20 ስለሆነ ያለኝ ዋሌት እና ባላንስ እሷን አንድ ጊዜ ይጫናታለሁ። ልክ እሷን ስጫናት ዋሌት አድሬስ እዚህ ጋር እንደምትመለከቱት ጀነሬት ያደርግልኛል። ልክ ጀነሬት ሲያደርግልኝ እዚህ ጋር መጥቼ ኮፒ እልና ወደ አለኝ ክሪፕቶ ዋሌት ባይናንስ ሊሆን ይችላል ኩኮይን ዩኤስዲቲ ያለኝን ኢንቨስት አድርጌ ተመልሼ እመጣና ሪቻርጅ ኮምፕሊትድ የምትለውን እጫናታለሁ። ለባራቴክ አዲስ ከሆናችሁ ላይክ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ሪቻርጅ አድርጌ ተመልሼ ልምጣ። ሪቻርጅ ካረኩኝ በኋላ በድጋሚ ተገናኝተናል። የምትለውን ስንጫናት ቅድም 5000 የነበረው ላይ ስንት ይሆናል? 5012 ይኸው እዚህ ጋር ኳንቲቲቭ አካውንቴም 12 ዩኤስዲቲ ነው። ስለዚህ ኳንቲፋይ የምትለውን አንድ ጊዜ እንጫናትና ለቀኑ የተመደበልኝን ኳንቲፊኬሽን እዚህ ጋር ስታርት ኳንቲፋይ የምትለውን በመጫን አስጀምራታለሁ። ከዛም ደግሞ ስንት እንደሰራው አብረን እዚሁ እናያለን ማለት ነው። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ቤተሰብ የነበራችሁ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። እንደምትመለከቱት 2.3202 ዩኤስዲቲ ሰርቻለሁ። የሰራነውንስ እንዴት ነው ወጪ የምናደርገው የሚለውን ለማየት ሆም ጋር ተመልሰን እንመጣና እዚች ጋር ሪቻርጅ ከምትለው ጎን ዊዝድሮ የምትላለች እሷን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ይኸው እዚህ ጋር እንደምታዩት 2.3202 ዩኤስዲቲ በዩኤስዲቲ TRC20 ወይም ደግሞ በዩኤስዲቲ BIP20 ወጪ ማድረግ እንችላለን። ባላንሳችንን እዚህ ጋር እንጽፋለን። ዊዝድሮ አድራሻዬን ከባይናንስ ላይ እጅ ያመጣና ሴኩሪቲ ፓስወርድን አስገብቼ ኮንፊርም እላለሁ። አሁን ወደ ባይናንስ ልሂድና ዩኤስዲቲ TRC20 ዋሌቴን ይዤ ልምጣ። አሁን ወደ ባይናንስ መተናል። ያለን ባላንስ 410.91 ነው። እዚች ጋር እንመጣና ዲፖዚት ምትለዋን አንድ ጊዜ እንጫናታለን። ከዛ ደግሞ ኮይናችን ዩኤስዲቲ ነው። ከዛ ደግሞ ኔትወርካችን ትሮን TRC20 ነው። እሷን እዚች ጋር ሲያመጣልን ትሮን TRC20 ሁለተኛ ላይ ያለችዋን ስንመርጥላት ዋሌት አድሬስ ጀነሬት ያደርግልናል። እዚች ጋር እንመጣና ዋሌት አድሬሳችንን ኮፒ እናደርጋለን። ከዛ ቀጥታ ወዴት ነው የምንሄደው? ወደ ዌብሳይቱ ተመልሰን እንመጣለን። ከዛ በኋላ እዚህ ጋር ዊዝድሮ አድሬስ ምትላለች እሷን እዚህ ጋር ሎንግ ፕረስ እናደርግና ከዛ ይዘን የመጣነውን ዋሌት አድሬስ ፔስት እናደርጋለን። ወረድ ብለን ኮንፊርም ነው። ልክ ኮንፊርም ስንለው እዚህ ጋር እንደምታዩት ዊዝድሮ ሰክሰስ ይለናል። ይሄንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛ ግን ምን እናደርጋለን? ሌላው ደግሞ
ጓደኛ በመጋበዝ የምናገኘው ኮሚሽን አለ። ሊንካችንን እዚች ጋር እናገኛለን። ኮፒ እናደርግና በተለያዩ ሶሻል ሚዲያዎች ሼር በማድረግ በእኛ ሊንክ ሰዎች ገብተው ኢንቨስት ሲያደርጉ ሌቭል 1 ሲሆን 12%፣ እንዲሁም ደግሞ ሌቭል 2 ደግሞ በሌቭል 1 ስር ገብተው ኢንቨስት ሲያደርጉ 2%፣ እንዲሁም ሌቭል 3 1%፣ ጠቅላላው ከ15% በላይ ኮሚሽን ልናገኝ እንችላለን። ለዛም እንዲረዳችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ሳይት ዊዝድሮ ያደረግነው ወደ ዋሌታችን ገብቷል አልገባም ቢለውን ለማረጋገጥ ቀጥታ ወደ ባይናንስ ተመልሰን እንመጣለን። ከዚህ ጋር ከመጣን በኋላ አሁንም ባክልና ሪፍሬሽ እያደረግን እንጠብቀዋለን። አሁን እዚህ ጋር እንደምትመለከቱት ዩኤስዲቲ ዲፖዚት ፕሮሰሲንግ ብለዋል። ስንት ነው? 2.32 ዩኤስዲቲ ፕሮሰስ እየተደረገ ነው። ዲቴሉን ማየት እንችላለን። ኮንፊርሚንግ ብለዋል። እዚህ ጋር በኋላ ላይ ልክ ሲገባ ምንድን የሚለው ኮንፊርሚንግ ምትለዋ ትጠፋና ኮምፕሊትድ ትላለች። እስከዛ ግን አሁንም ሪፍሬሽ እያደረግን እንጠብቀዋለን። አሁን ያው እዚህ ጋር እንደምትመለከቱት 2.32 ዩኤስዲቲ ከላይም እንደምታዩት ዩኤስዲቲ ዲፖዚት ሰክሰስፉል ሆኗል። ወደ ኋላ እንመለስና ባላንሳችንን ሪፍሬሽ ስናደርገው 210 የነበረው 212.5 ሆኗል። ስለዚህ ይሄ ሳይት ዛሬ እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ፈርዘር ጥናት ማድረግ ከእናንተ ቢጠበቅም ለዛሬው ግን ማረጋገጫ ሰርቼላችኋለሁ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም ሰላም እና ጤና በያላችሁበት ያብዛላችሁ እያልኩ ምን ላይ ተስፋ ነበር። ከባራቴክ ቸር ሰንብቱልኝ። Ciao.